በትርሲትና በርብቃ መካከልም ነገሩ እየከረረ መጥቷል። ታዲያ ርብቃ ብሩክን ትወደዋለች በፍቅር ብላ እያሰበች ስላለ ትርሲት አሁን ላይ በፍቅር ገብገብ ብላ እንግዲህ አይንሽን ላፈሩላ ብላት ነበረ። ታዲያ ብሩክን በሰዓቱ የጋሽ ዘነበ ወደ ቤት አለመመለሱ እጅጉን ግራ ስላጋባውና እንዲሁም ደግሞ ስላሳሰበው በሌሊት ተነስቶ ለመፈለግ ነበረ የወጣው። ታዲያ እንደተለመደው ሚኪም ወጥመዱን ዘርግቶለት ነበረ። ብሩክ አሁን ላይ ከቤት ወጥቷል። ጠብቃችሁ እንድትገሉ ተፈልጋለሁ። ታዲያ ምንም አይነት ስህተት አልፈልግም፣ ድራሹን እንድታጠፉ ተፈልጋለሁ የሚል እንግዲህ ቀጭን ትዕዛዝ ነበረ እየሰጠው። ታዲያ ይሄን የሰማችው ርብቃ እንዴት ብሩክን በሌሊት ብቻውን ተሰጅዋለሽ በማለት ከትርሲት ጋር ፍጥጫ ገጥመው ነበረ። በዛ ሌሊት እንግዲህ ብቻውን ህይወቱ አደጋ ላይ ሆኖ አንቺ ግን እዚህ ተቀምጠሽ አብረሽ እንኳን ልትከተዩ አልቻልሽም በማለት እንግዲህ ቀጥታ ፖሊስ በመጥራት ነበረ አብረው በራ የወጣችው። ታዲያ ስትወጣ ምን ተፈጠረ? እውነት ብሩክ ምንም የሚሆነው ነገር የለም። የዛሬ የሰራቸው መልካም ስራዎች አሁን ላይ መልሰው ዋጋውን እየከፈሉት ይገኛሉ። ታዲያ ጎዳና ላይ ያነሳትና ያስተማራት አሁን ላይ ጎበዝ ጠበቃ አግኝቷታል ማለት ነው። እሷም እሱን በማግኘቷ በጣም ነው የተደሰተችው። ማመን ሁሉ ነበረ ያቃታት። ታዲያ እሷም አይደለም እውቀቴን ቀርቶ ህይወቴን ልሰጥ ዝግጁ ነኝ በማለት እንግዲህ ልትከራከረለት እንደምትፈልግና እስከ ሞት ጠብታ ድረስም እሱ ጋር አብራ እንደምትሆንም አስረግጣ ነግረው ነበረ። ሚኪ በበኩሉ ለብሩክ መንጃ ፈቃድ ማውጣት አለብኝ ባለችበት ሰዓት ትርሲት በጭራሽ ለብሩክ መንጃ ፈቃድ መውጣት የሚቻልበት ሁኔታ የለም፣ ምክንያቱም ብሩክን መንግስት አያውቀውም ባለበት ሰዓት ትርሲትም ታዲያ ይህን ነገር ለፍርድ ቤት ቶሎ ማሳወቅ እንዳለባትና ጎበዝ ጠበቃ መፈለግ እንዳለባትም ተናግራ ነበረ። ታዲያ በዚህ ሰዓት ሚኪ በጣም ነበር የጨለለው። በለፈለፉ ይጠፉ በማለት ራሱን ደደብ ነኝ፣ እውነትም የዓለማችን ደደብ እኔ ነኝ በማለት እንግዲህ ብሩክን ደደብ ስል ነበር። ለካ ደደቡ እኔ ነኝ። ደህና የረሳሽውን ነገር ቀስቅሼ አሁን ላይ መንግስት እንዲያውቀው አደረኩኝ በማለት ራሱን እየወቀሰ ይገኛል። ታዲያ ሚጣ እውነት ለብሩክ ትደርስለታለሽ ወይ የሚለውን ነገር የምናወራ ይሆናል። እንግዲህ ሚጣ ተናዳና ተበሳጭታ ብሩክ ህይወቱ አደጋ ላይ ነው፣ በዚህ ምሽትና በዚህ ጨለማ ብቻውን መስደዷ ትርሲትን እንግዲህ እየወቀሰቻት ነበረ በራ እየሄደችው። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ከሀያ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳቸው በስተ መጨረሻ ርብቃም ለብሩክ ደርሳለታለች። ትርሲትና ርብቃም እንግዲህ ፍጥጫ ገጥሞ ነበረ። እንዴት ብሩክን በዚህ ሌሊት እና በዚህ ጨለማ ብቻውን ተሰጀዋለሽ? ህይወቱ በጣም አደጋ ላይ ነው በማለት እንግዲህ ትርሲትን እየተናገርሻት ነበረ። እንግዲህ ትርሲትን በሰዓቱ ከእኔ በላይ አንቺ ልታስብለት አትችይም፣ በዛ ላይ ደግሞ አባትሽ ስላልተመለሰ አባትሽን ለመፈለግ ነው የሄደው እያለቻት ነበረ። ታዲያ ርብቃ ያስተዋለሽውና ያየሽው ነገር አለ ማለት ነው ከሚኬ ላይ። ምክንያቱም ከአባቷ በተለየ የብሩክ ህይወት በጣም አደጋ ላይ እንደሆነ ነው እዛ ጋር አስረግጣ ስትነግራት የነበረ። ታዲያ ሚጡም እንግዲህ በሰዓቱ ምንም አይነት ጊዜ ሳትፈጅ ነው እንግዲህ በራ ወታ ብሩክን እየተከተለችው ማለት ነው በሰዓቱ። ታዲያ ተከስተም ሚኪን ከድቶታል ማለት ነው። ምክንያቱም ሚኪ ከዛም በፊት ተከስተን እኔ በምሰጠ ፍርፋሪ ነው አንተ ህይወትን እያኖርክ ያለ፣ ስለዚህ የምጥልልን ፍርፋሪ የለቃቀም ካፍን ዘግተ እንድትኖር ፈልጋለሁ። በዛ ላይ ደግሞ አሁን እድለኛ ነህ፣ ሹፌራችን የእኛ ቤት ሹፌር አሁን ላይ ወደ ክፍለ ሀገር ሄዷል። ስለዚህ እዛ ቤት ሹፌር ሆነ እንድትገባና እንዲሁም ደግሞ ለኔ ጆሮ ጠቢ እንድትሆን እፈልጋለሁ ብሎት ነበረ። ከስተም አንድ ቅድመ ሁኔታ እንዳለውና እሱም ደግሞ እንዲያከብረው እንደ ጓደኛ እንዲያዩ ክብር እንድሰጠኝ እፈልጋለሁ ነበር ያለ። ታዲያ ሚኪን በሳቱ ከትከት ብሎ ነበር የሳቀበት። ክብር? አንተ ስለ ክብር ምን ታውቃለህና ነው? አርፈ ፍርፋሪ ይህን አትበላም ዝም ብለ? እኔ እኮ ከላይ ከከፍታ ላይ ነኝ፣ አንተ ደግሞ ከታች ወርደ በምሰጥ ፍርፋሪ ነው እየኖርክ ያለ። ስለዚህ አፍህን ዘግተ እንድትቀመጠና ዳ ሲጠግብ ምን ይላላሉ እያለ ጭራሽ እያሾፈበትና ጭራሽ ምንጭቅጭቅ እያደረገው ነበረ። ተከስተን በሰዓቱ ማንኛችን ቀድሞ እንደሚወድቅ አንተ በፍጹም ልታውቅ አትችልም፣ አጠፋለሁ እያለ እየዛተበት ይገኛል። ታዲያ አሁን ላይ ተከስተ አንድ የተረዳው ነገር ምንድን ነው? ብሩክ ከሞተ ብሩክ ህይወቱ ካለፈ አይደለም ፍርፋሪ ቀርቶ ሚኪ ሊያየ ሁላ እንደማይፈልግ ሊገለው ሁላ እንደሚችል አሁን ላይ እየተጠራጠረ ነው። ምክንያቱም አሁን ላይ የብሩክ ሁኔታ ስላስጨነቀው
ስለተጨነቀው ስለተቸገረ አማራጭ ስላጣ ነው እንግዲህ እየሄደ ተከስተን ምን እናደርግ እያለ የሚያማክረው። ታዲያ ይህንም ነገር ከሆነ እሱ ክብር ለእኔ የማይሰጠኝ ከሆነ እንደ ጓደኛ የማያየኝ ከሆነ ለምን ብዬ ብሩክን መግደል እችላለሁ የሚል ሀሳብ ወደ አእምሮ እየመጣበት ነው። ታዲያ እንግዲህ ምንድን ነው ብሩክን እንዲገልለት የፈለገው ተከስተ ብቻውን ሳይሆን ሌላ ሰው ጨምሯል ማለት ነው። ምክንያቱም ተከስተን አሁን ላይ ማመን አልችልም አንተን፣ ስለዚህ ሌላ ሰው አብሮ ሁለታችሁ ተባብራችሁ እንድትገሉት እፈልጋለሁ እያለ ይገኛል። በዚህ ሁኔታ አሁን ላይ ሚኪን እየካደው ይመስላል ደስ የሚለው ነገር። ታዲያ ብሩክም አሁን ላይ ምንም የሚሆነው ነገር የለም በመውጣቱ በዛ ጨለማ ህይወቱ አደጋ ላይ ነው። ግን ደግሞ ሚጡ ትደርስለታለች። ሲቀጥል ደግሞ እንግዲህ ሚኪ ምን ብሎ ነበረ? መንጃ ፈቃድ ብሩክ ማውጣት የለበትም ምክንያቱም መንግስት አያውቀውም ባለበት ሰዓት በለፈለፉ ይጠፉ በራሱ በምላሱ በተናገረው ነገር ትርሲት ደግሞ ሌላ ነገር እንድታስብ መንግስት ብሩክን እንዲያውቀው ልታደርግ እንደሆነና እንዲሁም ደግሞ ጎበዝ ጠበቃ መፈለግ እንዳለባት ነው እንግዲህ ሲያወሩ የነበረ። በሌላ በኩል እንግዲህ ቸምቤ ሌላ ጎበዝ ጠበቃ እንዳለች እና እንዲሁም ደግሞ ብሩክ ከጎዳና ላይ አንስቶ እያስተማራትን ልጅ አገናኝቶታል ማለት ነው። ግን በሰዓቱ ስታየው ራሷን መቆጣጠር አልቻለሽም። ራሷን ስታ ነበረ የወደቀችው። እንግዲህ ሮበት ሁላ ነበረ የመሰላት። ታዲያ የጥፊ በመምታትም የምር ብሩክ ነው ወይ ብላ እንግዲህ ማመን አቅቷት ነበረ። ከዛ በፊት በጣም የምትወደው እና ብታገኘው ደስ የሚላት ሰው ብሩክ እንደሆነ ስትናገር ነበረ። እንግዲህ በአካል ቆሞ ስታየው ደግሞ ሌላ ሰፕራይዝ ነው የሆነችው። ታዲያ አሁን ላይ በማንኛውም ሁኔታ አይደለም እውቀቷን ቀርቶ ህይወቷን አሳልፋ ልትሰጠው እንደምትችል እስከ ደም ጠብታ ድረስ ልትታገልለት እንደምትችል በማንኛውም ሁኔታ ከጎኑ እንደሆነችም እየነገረችው ነበረ። ታዲያ ብሩክም በዚህ ሰዓት በጣም ነበረ ደስ ያለው። ታዲያ ይሄ የድሮ ማንነቴ ግን በጣም ናፈቀኝ፣ እንድጓጓለት አደረጋችሁኝ፣ እውነት ግን ምን አይነት ሰው ነበርኩኝ በማለት እንግዲህ እየጠየቃቸው ነበረ። እነሱም ደግሞ በጣም መልካም ሰውና ደግ ሰው እንዲሁም ማንኛውም ሰው ሳይንቅና ሰዎችን አክብሮ ወዶ በቻለው መጠን ሰዎችን ሲረዳ እንደነበረ ነው አሁን ላይ እየነገሩት ያለ። ታዲያ እስከ ዛሬ ድረስ ያደረጋቸው መልካምና ደግ ስራዎች አሁን ላይ መልሰው እየከፈሉት ይገኛሉ። እውነት ለመናገር በጣም ደስ የሚል ነገር ነው። ሰው ማለት ሰው በሌለበት ሰው ሆኖ መገኘት ነው። ታዲያ ቾምቤና እንዲሁም ደግሞ ጠበቃዋ አሁን ላይ ሰው ሆነው ሊቆምለት እንደሚችሉ እስከ ህይወታቸውን ድረስ እስከ መስጠት ሊታገሉለት እንደሚፈልጉ ነው እየነገሩት ያለ። ትርሲትም ታዲያ አሁን ላይ የልጆቹ ሹፌር እንዲሆን ብሩክን እየጠየቀችው ነበረ። ብሩክም እኔ መንግስት ስለማያውቀኝ በዛ ላይ ደግሞ መንጃ ፈቃድ ስለሌለኝ በፍጹም ማሽከርከር አልችልም፣ ለልጆችም አደጋ ነው፣ ስለዚህ የራሴንም አደጋ ላይ ጥዬ እንደዚህ ማድረግ አልችልም እያለ ነበረ። ታዲያ ይህን ነገር ተጠቅሞ እንግዲህ ሚኪ ብሩክ መንግስት ስለማያውቀው መንጃ ፈቃድ ማውጣት አይችልም እንዲሁም ደግሞ ማሽከርከርም የለበትም የሚል ቃላቶችን ነው እንግዲህ ሲናገር የነበረው። እንዲያውም ትርሲት በሰዓቱ እንደዛ ከሆነማ ጎበዝ ጠበቃ ቀጥሬ አሁኑኑ ፍርድ ቤት አሳውቄ ለብሩክ መንጃ ፈቃድ ማውጣት አለብኝ፣ መንግስትም ቶሎ ብሩክን እንዲያውቀው መሆን አለበት እያለች ነበረ በሰዓቱ። ሚኪ የሚይዘው የሚጨብጠው ነገር ነው ያጣ። በለፈለፉ ይጠፉ ራሴ ለፍልፌ አሁን ላይ ብሩክን መንግስት እንዲያውቀውና እንዲሁም ደግሞ እያንዳንዱ ነገር እንዲታወስ አደረጉት በማለት ራሱን እየወቀሰ የዓለማችን ደደቡስ እኔ ነኝ፣ ለካ ብሩክን ደደብ መሀይም ስል ነበረ ደደቡ የማረበው እኔ ነኝ፣ ደህና የረሳችሁን እኮ አሁን ላይ ቀስቅሼ ብሩክን ታዋቂ ላደርገው ነው፣ መንግስት እውቅና ሊሰጠው ነው በማለት እንግዲህ የሚይዘው የሚጨብጠው በጣም ነበረ እየጨለለው። የሆነ ሆኖ ግን ቶሎ ብሩክ መወገድ አለበት። ቶሎ ከተወገደ እሷ አፏን ዘግታ በድጋሚ መቀመጧ የማይቀር ጉዳይ ነው ብሎ ነበረ እንግዲህ ያሰበው። ግን ደግሞ ደስ የሚለው ነገር አሁን ላይ ብሩክ ምንም የሚሆነው ነገር የለም። ምክንያቱም ርብቃ ሬዲ ደርሳለታለች ማለት ነው። እሷ ደርሳለታለች። ሲቀጥል ደግሞ ተከስተ አሁን ላይ ሚኪን አጥቁሮበታል። ሚኪን ክደውታል። ምክንያቱም ሚኪ አክብረኝ እንደ ጓደኛ እየኝ ሲለው እሱ ግን በጭራሽ እንደ ጓደኛ ቀርቶ ማየት አይደለም እሱን ቁጭ ብሎ ሲያወራውም ልክ እንደ ጓደኛው የሆነ እንደመሰለው እናም የሚጥልለትን ፍርፋሪ እንዳጠገበውና እንዲሁም ደግሞ የሚጥልለትን ፍርፋሪ መቀነስ እንዳለበትና ልኩን ማስገባት እንደሚፈልግ ነበረ እንግዲህ ሚኪ ሲናገር የነበረው። በዚህ ጉዳይም ታዲያ አሁን ላይ እንዲያውም ገንዘቡ ጠቀም ያለ ገንዘብ እንዲሆን እፈልጋለሁ እያለ ነበረ። ምክንያቱም ስራው ከፍ ብሎለታል። እሱም ደግሞ የልጆቹ ሹፌር እንዲሆንና ሲቀጥል ደግሞ አሁን ላይ ጆሮ ጦቢ እንድትሆን እፈልጋለሁ። ልክ በቃ እያንዳንዷን ነገር ቤት ውስጥ የምትፈጠረውን ትርሲትና እንዲሁም ደግሞ
ብሩክ የሚያወሯትን እያንዳንዷን ነገር ለእኔ ሪፖርት ማድረግ አለብህ ብሎት ነበረ። ታዲያ እሱም እሺ ብሎ ነበር። ነገር ግን አሁን ላይ ገንዘቡ ፍርፋሪዋን እንደቀነሰበትና እንዲሁም ደግሞ ለሱ ምንም አይነት ቅንጣት አልከብር እንደሌለው ሲፈልግም ሊገለውላ እንደሚችል ነበረ እንግዲህ እየዛተበት የነበረ። ታዲያ ብሩክ ከሞተ ይህን ነገር እንደማያገኝ ያውቃል ተከስተ። ታዲያ በዚህ ጉዳይ ላይ አብሮ ሊገለው የነበረውን ሰው ያስቆመዋል የሚል ግምት አለኝ። እናንተም ታስባላችሁ? ሬዲ ሚጡ ደርሳለታለች። ደስ የሚለው ነገር ብሩክም መልካምነቱና ደግነቱ አሁን ላይ መልሶ ዋጋ እየከፈለው ስለሆነ ምንም የሚሆነው ነገር የለም። ቤቱንም ሀብቱንም ሁሉን ነገር ማስመለስ አለበት። ሲቀጥል ደግሞ የሚኪን ሴራና ተንኮል ማወቅ አለበት ብዬ ነው ማስበው። ልጆቹም ምን አይነት ሁኔታ እንዳሉና እንዲሁም ደግሞ ትርሲት በጣም አጣብቂኝ ውስጥ እንዳለች ይህን ነገር ብሩክ ማወቅ አለበት። እስከ ሞት ጠብታ ድረስ መታገል አለበት ብዬ ነው ማስበው። በእርግጥም አሁን ላይ እሱ ብቻውን አይደለም፣ ብሩክ ብቻውን አይደለም፣ ጎበዝ ጠበቃ አለው። በዛ ላይ ደግሞ ቼምቢ አብሮት ከጎኑ ነው። እያንዳንዱን ነገር እናስመልሳለን። አይደለም ትውስታን ቀርቶ የወሰዱብህን ሰዎች ገንዘብህን እያንዳንዷን ለቅመን ሚስትህንም ልጆችንም ገንዘብህንም ሁሉ እናስመልሳለን ብለው እንግዲህ ደፋ ቀና እያሉ እስከ ህይወታቸውን እስከ መስጠት ድረስ ሊደርሱ እንደሚችሉ ነው እንግዲህ ለብሩክ እየነገሩት ያለ። ታዲያ በዚህ ጉዳይ ምን ታስባላችሁ ተወዳጆቼ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ እያልኩኝ ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ባይ ባይ።